ሰላህ ነው መሰለኝ ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁ ቻናሌ ቀዝቀዝ ያለች ነው። አዳዲስ የምትመጡ እህት ወንድሞቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ የምታረጉኝ አመሰግናለሁ የኔ ቀልቦች። አሁንም ቪዲዮን ስታዩ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ያልኩኝ ማለት ነው። አላዛር እንዳያችሁት ያለ ነው ማለት ነው። አንዴ ከኔ ካልተኛሽማ አንዴ በዚህ አልወጣም በዚህ አልገባም የሚባል አይደለም። ባልና ሚስት ሲባል ትግስ የሚባለው ይሄ እዚህ ድረስ ነው። እቺና ትግስ የሚባለው አላዛር እንድትረዳት መፈልግ ነገር ትንሱ እርግጠኛ ነኝ 6 ወር ያልፋታል ብዬ አስባለሁ። ግን ሆኖም አንዳንዴ እስከ 9 ወር አንዳንዴ እስከ 6 ወር እስከ 8 ብቻ እንደ ሰው ሁኔታው ማለት ነው። እንደዚህ አይነት ነገሮች ይፈጠራሉ። እሷ ወዳ አይደለም፣ እውነቷን ነው። እንደው አጋጥማችሁ ካጋጠማችሁ እህት ወንድሞቼ ወይ በቤተሰቦቻችሁም ሊሆን በእህቶቻችሁም ሊሆን ይችላልና የማይሸት ነገር ነው የሚሸታቸው ማለት ነው። በቃ የማይሸት ነገር ይሄ ነገር በጣም ደስ የሚል ነገር እንኳን ቢሆን በጣም ነው የሚያስጠላ ብለው የሚያስታውቁ እኔ ብዙ ሰው ገጥሞኛ ቃለው ማለት ነው። ሌላው ደግሞ አላዛር ለዛሬ አዲስ ይሆናል ብዬ አላስብም። ብዙም ጊዜ በሚዲያም ስለሚነገር ማለት ነው። አንድ እህት ወይም ሚስት ስታረግዝ ባሏ በጣም የሚያስጠላት እና እንዳይህ አልፈልግህ የምትልክ እንደ ትንሱ ማለት ነው አልፈልግህ የምትል ሴት አለች። ይሄ አሁን ቴክኖሎጂ ስለበዛ ብዙዎቻችን ብዙ ነገር ሲወራ ስለምንሰማ ለዚህ ነገር አላዛር አዲስ ነው ብዬ አላስብምና ትንሱ በዚህ ልክ ባታስጨንቃት ደስ ይለኛል። በቃ አስጨነቃት በጣም አውቀሽ ነው ምናምን በቃ አንተ ወንድ ልጅ ነህ። ያ ነገር አንተ ብትሸከመው ልትረዳው ትችላለህ። ስላልተሸከምከው አትረዳውም። ስለዚህ እቺ ልጅ ቢያንስ እንኳን እስከምትወልድ ድረስ በቃ እኔ ልጎዳ እኔ ልቻላት ብለ ያንን ነገር ትግስ ማድረግ አለብህ እንጂ አንተ በግድኘኝ ከኔ ጋር ካልሆንሽ ከኔ ጋር ካልተኛሽ ከኔ ጋር እንደዚህ ካላልሽ የሚባል አማርኛ የለም። ደግሞ ባለፈ ሐኪሙ አስጠንቅቆሃል እንደዚህ አይነት ነገር እንዳይፈጠር ተንከባከባት፣ አታበሳጫት፣ እንደዚህ አይሁን ተብሎ ተነግሯል። ግን አንተ ታጥቦ ጭቃ እዛው ነህ ማለት ነው። ስለዚህ ትንሱ አውቃ አይደለም በቃ ነንገርሃ እኛ ሴቶች ስለምንረዳ ማለት ነው። አውቃ አይደለም እንደዚህ አይነት ነገሮች ይፈጠራሉ አሉም። ምግብ የማስጠላት ምግብ ምንም ነገር ያለ መቅመስ ባሎቻቸው የማስጠላት ቤታቸው የማስጠላት ሌላ አፈር የማመር ምናምን ነገር ብዙ ነገር አለ። ስለዚህ ምናልባት የመጀመሪያ ልጅም ስለሆነ ለዛ ነው ግራ የገባኝ ይመስለኛል ማለት ነውና የትንሱን ሁኔታ ብትረዳ ደስ ይለኛል ማለት ነው። ተረዳት በቃ ትንሱ አውቃ አይደለም በቃ እርግዝናው ነው። እርግዝናው እስከሆነ ድረስ ልጇን ወልዳ እስክታቅፍ ድረስ አንተ ሁሉም ነገር መቻልና መረዳት አለብህ ማለት ነው። ለምንድን ነው እንደዚህ የምትሆነው? ውጣን ካለች እውነቴን ነው ውጣን ካለች መውጣት አለብህ። እሷ ክፍል አንተ ክፍል ሆነ እሷ ክፍል ጺምህ ሊሸታት ይችላል። በቃ ይሄ የእርግዝናው ባህሪ ነው። ጺምህ ሊሸታ አንተ እኮ አሸትም ግን ለሷ ጺምህ ይሸታታል፣ ልብስ ይሸታታል፣ ብብትህ ሊሸታት ይችላል፣ እግርህ ሊሸታት ይችላል። ስለዚህ ውጣ ካለች በቃ ያ ትክክለኛ ሆርሞና እስከሚመለስ ድረስ ለምን ቤቱን ለቀህ አትወጣም? ለምን እናትህ ጋር አትሄድም? በቃ እሷ ሰራተኛ እንቅጠርላት ከሰራተኛ ጋር በቃ ያ ነገር እስከሚወጣላት ድረስ እስከምትረጋጋ ድረስ ቤቷ ትሆን። አንተ ደግሞ ወደ እናትህ ሂድ። በቃ ምንም እኮ ይሄ እንትን የሚያስብል ነገር አይደለም። ብዙ የሚካበድ ነገር አይደለም። አንተ በጣም እያካበድከው ስለሆነ ነው ማለት ነው። እና ለማንኛውም አላዛር ትንሱ የምትልህን ነገር መረዳት አለብህ። አንዳንድ ወንዶች እኮ እውነት አንዳንድ የተዋረኩ ወንዶች አሉ። በቃ የሚስቶቻቸው ገና ሳይነገራቸው የሚገባቸው ማለት ነው። አንዳንዶቹ 24 ሰዓት እንኳን ቆማችሁ ብታስረዱ ማለት ነው በወንፊት ላይ ውሃ መቅዳት በቃ ውሃ መቅዳት። ስለዚህ አላዛሮ አንተም ወደ እናትህ ሂድ። አመት ባል
ትንሱም አንተ እስካልፈለገች ድረስ ከቤቱ ብትወጣላት መልካም ነው ብዬ አስባለሁ። የዛሬ ቪዲዮ አጨራርጌ ነው የመጣሁት። ለማንኛውም ውድ ቤተሰቦች ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳትረሱ እያልኩኝ የዛሬው ቪዲዮ በዚህ በቀኛል። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበላል። አዲስ የምትመጡ ወንድሞቼ ወዳችሁ አለው አከብራችሁ አለው። ሰብስክራይብ ስለምታረጉኝ እጅግ በጣም አመሰግናለሁ። ግን እየቀዘቀዘ ስለሆነ ብድግ አርቀን የሆናችሁ ሼር አድርጉ። እንዲሁም ደግሞ ቪዲዮን ስታዩ ላይክ አድርጉ። ላይክ አትርሱ እሺ። ለእናንተ ባይጎዳ ለኔ ይጠቅመኛል። ስለዚህ እርግጠኛ ነኝ የስደት እህታችሁ እንድትጠቀም ትፈልጋላችሁ እንጂ እንድትጎዳ ስለማትፈልጉ። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አስተያየት ካላችሁ አስቀምጡ። ወዳችኋለሁ። ሰላማችሁ ብዙ ይበል። ባይ ባይ።